የዛሬ መልእክት ነገ እያልክ ነገ ሲደርስ በነገ ተደብቀ የቀረ የሚሆን መልእክት ነው። ተከተለኝ። ለምንድነው ሳይሰራ አእምሮህ የሚደክመው? አንተ ሳትሰራ ጉልበት የሚዝለው? ይህ ድካም ካንተ የመነጨ እንዳልሆነ ላስረዳ። አቅምህን ለመስረቅ ዲያብሎስ የጫነብህ መንፈሳዊ ማደንዘዣ እንደሆነ ጭምር። ዲያብሎስ አንተን ለማጥፋት እሳትና ሰይፍ አያስፈልገውም። ነገ በሚል አንዲት ቃል ብቻ ቆርጦ ሊጥልህ ይችላል። ነገ የዲያብሎስ ትልቁ መሳሪያው እንደሆነ ወቅ። ነገ ትዳር ትመሰርታለህ። ነገ ስራህን ትጀምራለህ። ነገ ራስህን ትቀይራለህ። ነገ እንዲህ ትሆናለህ። ነገ እያል በጆሮህ ለልብህ ይነግረዋል። አንተ ግን ሳታውቅ በዚያ የነገ ዑደት ውስጥ ታስረህ ትቀራለህ። ነገ ይተካል፣ ከነገ ወዲያ ይመጣል። አንተ ግን ባለህበት ቆመሃል። በመጨረሻ ዕድሜህ አልቆ ጉልበት ሲደክም የምታተርፈው ከባድ ጸጸት ነው እልሃለሁ። ስለዚህ ወገኔ በሌለህ ቀን አትመካ። ነገን የሚያውቀው ሁሉን ቻይ የሆነው አምላክህ ብቻ ነው። የሌለህን ቀን ተስፋ በማድረግ ፈጣሪ የሰጠህን አሁን አትግደል። ስለዚህ ወገኔ ይህንን የነገ ሱስን አሁን ሰብረህ ውጣ። ያለህን ብቸኛ ዕድል ተጠቅመህ የፈጣሪን ፍቃድ በተግባር ተርጉም እላለሁ። በዚህ ምድር ላይ የታሪክ ባለቤት ትሆናለህ። አልበለዚያ ግን ዛሬ ካልሰራህ እመነኝ ነገ ታለቅሳለህ። ነገ የሰይጣን፣ ዛሬ የፈጣሪ ነው። ስለዚህ ዛሬ በሚለው ጀምር እላለሁ። ስለሰማኸኝ አመሰግናለሁ። ባለህበት ሁሉ ሰላም፣ መልካም ቀን።